ሰላም ጤና ይስጥልኝ። እንኳን ወደ ሪች ላይፍ ስታይል የዩቲዩብ ቻናል በሰላም መጣችሁ። እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። አይ ሆፕ እናንተ ጋር ሁሉም ሰላም እንዲሆን ብዬ አስባለሁኝ ማለት ነው። በዛሬ ቪዲዮ ወደ እናንተ ይዤላችሁ የመጣሁትኝ በተፈጥሯዊ መንገድ እንዴት በቤታችን ውስጥ በተዘጋጀ ውህድ ፀጉራችንና ቆዳችንን ልንንከባከብ እንችላለን የሚለውን ነገር እናያለን ማለት ነው። ይህንን ቪዲዮ ከመጀመራችን በፊት ላይክ እያደረጋችሁ እንድታበረታቱን ስንል በትህትና እንጠይቃለን። በዛ ላይ ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እና የደውል ምልክቷን ተጭናችሁ ቪዲዮ በምናዘጋጅበትና ወደ እናንተ በምንለቅበት ጊዜ ዳይሬክትሊ እንዲደርሳችሁ የደውል ምልክቷን ተጫኑ እንላለን። ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ ታተርፉበታላችሁ። ወደ ዝግጅቱ እናልፋለን ማለት ነው። በዛሬው ዝግጅት በተፈጥሯዊ ውህድ በቤታችን ውስጥ በቀላሉ አዘጋጅተን የፀጉራችንን ጤና እንዴት ልንጠብቅ እንችላለን፣ ፀጉራችንን እንዴት ልንንከባከብ እንችላለን የሚለውን ነገር እንመለከታለን። በዛሬው ዕለት ይዤላችሁ የመጣሁት የሞሪንጋ የተልባና የኮኮናት ቅባትን ነው። እሱን ውህድ አድርገን ምን አይነት የጤና ጥቅም ይሰጠናል ለፀጉራችን፣ ምን ያስገኝልናል የሚለውን ነገር እንመለከታለን። ሞሪንጋ ዱቄት እዚህ ጋር ያው ቲፕ ላረጋችሁ የምፈልገው ነገር የሞሪንጋ ዱቄት በተለያየ ቦታ በሱፐርማርኬት፣ በሱቆች፣ በተለያየ ሰዎች ልናገኘው እንችላለን። ግን ሀቭ ቱ ሜክ ሹር የሞሪንጋው ዱቄት ወይም ደግሞ መተኛው ሞሪንጋ እንደሆነ እና ከገበያ ስትገዙ እሱን በደንብ አስተውላችሁ መግዛት አለባችሁ ብዬ አስባለሁ። ንጹህን የሞሪንጋ ዱቄት ካገኘ ከዛ ከንጹህ ሞሪንጋ ዱቄት ምን አይነት የፀጉራችንን ጤና ጥቅም ልናገኝ እንችላለን የሚለውን ስንመለከት የሞሪንጋ ዱቄት በውስጡ የቫይታሚን ኤ፣ ቢ፣ ሲ ከዛ ደግሞ ከዚህ በተጨማሪ ደግሞ ዚንክ፣ አይረን የሆነ ኒውትረንቶች አሉት በውስጡ። እሱ ደግሞ ለፀጉራችን ምን አይነት ጥቅም እንደሚሰጠው እናያለን ማለት ነው። በአጠቃላይ እነዚህ ኒውትረንቶች አብረው ሆነው ለፀጉራችን የጤና ጥቅም የሚሰጡት ፀጉራችን እንዳይሰባበር፣ እንዳይቆራረጥ፣ እንዳይደርቅ እና ውበቱን ጠብቆና ሻይን የሚያደርገውን ውበት ጠብቆ ማስቀጠል ነው ማለት ነው። የሞሪንጋ ከፍተኛ ጥቅም ማለት ነው። ሌላው ደግሞ በትንንሹ ፀጉራችን በሚበቅል የፀጉርንም እድገት ይጨምራል። ከዛ በተጨማሪ ግን እድገቱን ሲያድግ ደግሞ ጠንካራና እንዳይሰባበር ስትሬንግዙን ወይም ደግሞ ክብደቱን ይዞ እንዲያደግ ይረዳዋል ማለት ነው። በጣም ለውጥ አለው። እኔ በተደጋጋሚ እጠቀመዋለሁ። እንደ ፀጉር የሄር ትሪትመንት ሩቲናችሁ በ15 ቀንም ሊሆን ይችላል፣ በወርም ሊሆን ይችላል። አደባልቃችሁ በቤታችሁ ውስጥ ኢዝሊ አዘጋጅታችሁ ይህንን ውህድ እንድትጠቀሙት ስል እጋብዛለሁ ማለት ነው። ከሞሪንጋው ዱቄት ጋር ያዘጋጀ ነው። ሌላው የተልባ ውህድ ነው። የተልባ ውህድ ያው ተልባን እንደምታውቁት እኛ ሀበሾች ለተለያየ ፐርፐዝ እንጠቀመዋለን፣ እንጠጣዋለን። ለጨጓራ ህመም ፕላስ ደግሞ ለፀጉር የምንጠቀምበት ስታይል እንዲያስይዘን የሚያደርግ ናቹራል ጄል ነው ማለት ነው። ፀጉራችንን ስታይል እንድናደርግ ባለበት ሆልድ እንዲያደርግልን በዛ ዘዴ እንጠቀምባለን። የተልባውን አፍልተን ፍሬውን ከውሃው ለይተን ውሃውን በዛ መልኩ እንጠቀመዋለን ማለት ነው። ሌላው በተጨማሪ ግን ለፀጉራችን ያለው ውህድ አሁን ለምሳሌ ጠንከር ያለ ፀጉር ያላቸው ወይም ደግሞ ከደድ ወይም ደግሞ ወፈር ያለ ፀጉር ያላቸው በጣም እንዲለሰልስ፣ ወዛም እንዲሆን፣ ሃይድሬትድ እንዲሆን ይረዳዋል። በዛ ላይ ደግሞ ከፍተኛ እድገትም እንዲኖረው ለፀጉራችን ይረዳናል ማለት ነው። የተልባ ውሃ ማለት ነው። የተልባን ውሃ ስታይል እያደረገን ስናሲዝም ብንጠቀምበትም ከፍተኛ ጥቅም ይሰጠናል። ፕላስ ደግሞ እንደነዚህ አይነት የተለያዩ ውህዶችን ስናደርግ ደግሞ ከፍተኛ ጥቅም ይሰጠናል ማለት ነው። ውህድ እያደረገን አብረን ጤናማ ፀጉር እንዲኖረን ይረዳናል ማለት ነው። ያው እኔ በግሌ የማምነው ፀጉር እንዲያድግ ረዥም እንዲሆን ውበት ይጨምራል። ግን ከውበቱም በላይ ግን ጤናውን ጠብቆ ያልተሰባበረ ጤነኛ ፀጉር እንዲኖር ብዬ አስባለሁ ማለት ነው። እኔም የፀጉሬ ታይፕ ያው በየጊዜው ትሪም እየተደረገ እጥረቱንም ርዝመቱንም ያልጠበቀ ፀጉር ነው። ግን ብቻ ጤናማነቱን ግን በተከታታይ መንገድ ሻይን እንዲያደርግ የተለየ ልክ አሁን እኛ ርቦን ምግብ ስንበላ የምናገኘው ጥቅም ውስጣችን ላይ እንደሚኖረው ፀጉራችንን ደግሞ መመገብ ያስፈልገናል ማለት ነው። የተለያዩ ምግቦችን በተለያዩ ውህዶች እንማማራለን። የተለያዩ ውህዶችም ይዤላችሁ እመጣለሁ። ለዛሬው ይህንን ውህድ ወደ ማዘጋጀት እንገባለን ማለት ነው። እኔ ያለኝ አሁን ቤዚካሊ የዚህ የጁስ ማሽን ላይ ነው። በጁስ ማሽን ነው ሚክስ የማደርገው። ግን ሃንድ ሚክሰርም ካላችሁ የተሻለ ነው። አክቹዋሊ ይሄንን ሳናቆሽሸው እንጠቀምበታለን ማለት ነው። በሃንድ ሚክሰርም በቤታችሁ ባለው ማሽንም ማለት ነው። ግዴታ ማሽንም ላያስፈልገን ይችላል። ውህድ አድርገን በሹካ ወይም ደግሞ በእንቁላል መምቻ የሞሪንጋ ዱቄቱንና ተልባውን በደንብ አድርገን ለሰዓታት ከመታነው በኋላ
ውህዱን በደንብ እንትን ብለው ወደ ፀጉራችን አፕላይ ማድረግ እንችላለን ማለት ነው። ሌላው እዚህ ጋር ቅድም የጠቀስኩላቸው የኮኮናት ኦይል ነው እኔ እዚህ ጋር ይዤ የመጣሁት። ያው ኮኮናት እንደየፀጉር ታይፓችን የተለያየ እንደየፀጉር ታይፓችን ጥቅም ይኖረዋል። የማይስማማው ሰው ሊኖር ይችላል። እኔ ግን ኮኮናት ኦይል ስለሚስማማኝ የምጠቀመው ከኮኮናት ኦይል ጋር ውህድ አድርገን ነው ማለት ነው። ፀጉራችን ግን በደንብ ጠንካራና ከርዳዳ ከሆነ ግን ከዛ በፊት ኦይል ብናረግበትና ጭንቅላታችንን ብናረሰው የተሻለ ነው ብዬ አስባለሁ ማለት ነው። የሚስማማን ኦሊቭ ኦይል ሊሆን ይችላል፣ ፓራፊን ሊሆን ይችላል፣ የተለያየ የሰሊጥ ኦይል ሊሆን ይችላል፣ የተልባ ኦይል ሊሆን ይችላል። የምንጠቀመውን በቤታችን የምናገኘውን ኦይል አድርገን አንድ ላይ አዋህደን ይሄንን ውህድ ማዘጋጀት እንችላለን ማለት ነው። ቅድም እንዳልኳቸው አሁን ማሽን እኔ የጁሰር ማሽን አዘጋጅቻለሁኝ። እነዚህን ለፀጉራችን ይበቃል በሚል መጠን እናዘጋጃለን ማለት ነው። ይሄ እዚህ ጋር መጀመሪያ የሞሪንጋ ዱቄቱን ወደ ማሽኑ እየከተትን ምን ያህል የዱቄት ለፀጉራችን ይበቃል የሚለውን ነገር እናያለን ማለት ነው። እዚህ ጋር የሞሪንጋው ዱቄት በሚፈጭበት ጊዜ ያው እንጨት አለው። ቅጠሉ ብቻ አይደለም እንጨቱም አብሮ ተፈጭቶ ነው የሚመጣው። ግን እዚህ ጋር እንዴት ይወጣል ብላችሁ በኋላ ላይ እንዳትጨነቁ። በደንብ መጨረሻ ላይ ተለቅልቀን በሻምፖ እና በኮንዲሽነር መጀመሪያ ብቻውን ነው የምናላቀቀው በውሃ። ከዛ በኋላ ሻምፖ እና ኮንዲሽነር ከተጠቀሙ በኋላ በደንብ ውሃ አድርገን ስናበጥረው ብን ብሎ ይወጣል ማለት ነው። ብዙ አያሳስብም። እዚህ ጋር አልደቀቀም ብላችሁ የምታስቡ ከሆነ በእንደዚህ አይነት መልክ ይዘጋጃል ማለት ነው። ማሽናችን ውስጥ የሚበቃንን የሞሪንጋ ዱቄት ከምናበዛ አነስ እያደረግን እንጨምራለን ማለት ነው። እዚህ ጋር ይታያችኋል ብዬ አስባለሁ። ለእኔ ፀጉር በቂ የሆነ እንደዚህ አድርጌያለሁ። ተልባ ተልባ ይዝለገለጋልና ትንሽም ቀቅዬ ስላበረድኩትኝ ትኩስ እንዳይሆን ይበቃናል ብዬ የሚለውን ነገር ከእቃዬ ውስጥ ወደዚህ ውስጥ እንከታለን ማለት ነው። በደንብ ዲፕ እንዲገባ ይረዳናል። በዛም ቢል ግን ወደ ፍሳሽ ወደ ታች ምናምን እንዳይፈስ አድርገን ከዱቄቱ ጋር እንትን እናደርጋለን። ቅድም እንደነገርኳቸው እዚህ ጋር የኮኮናት ኦይሉን አቅልጬ በሙቅ ውሃ አዘጋጅቻለሁ። የሚበቃኝን ያህል ኮኮናት ኦይል እዚህ ጋር አረጋለሁ ማለት ነው። የሚበቃንን ካደረኩኝ በኋላ እዚህ ጋር በደንብ እንደዚህ እንዲዋሃድ እንዲህ እናደርገዋለን። እዚህ ጋር ከወረዱ በኋላ በደንብ መፍጫችንን እያሳረፍን የሳምንት ይህንን ውህዶች በምጠቀምበት ጊዜ ፀጉሬ ላይ በደንብ ለውጥ አያለሁኝ። ስትሮንግ እንዲሆን እንዳይበጣጠስ፣ በቃ ጤናማነቱን ይዞ እንዲሄድ ይረዳኛል ማለት ነው። ከእድገቱን በተጨማሪ ግን ጤነኛ ፀጉር ያው ስንሰራ ውበት እንዲሰጠን የሚሆን ፀጉር ይኖረኛል ማለት ነው። በዛ መልኩ ፀጉራችንን በየሳምንቱ ሊሆን ይችላል እንደለመድነው ሩቲኑን ጠብቀን በየ15 ቀኑ በወርም ሊሆን ይችላል። እንደነዚህ አይነት ትሪትመንቶችን በቤታችን ውስጥ የሚዘጋጁ ውህዶችን እያዘጋጀን እንድንጠቀም ስል አሳስባለሁ። ለውጡ በአንዴ የሚመጣ አይደለም። ኮንሲስተንትሊ አፕላይ ማድረግ አለብን። የተለያየውን ነገር እኛ ጋር አሁን ውህድ ስናዘጋጅ የአቮካዶ ውህድ እኔ ይመቸኛል የእንትንን ውህድ ብለን እናለ። ግን እኔ የማምነው የተለያዩ ውህዶችን ግን በደንብ ኮንሲስተንትሊ በሳምንት ከሆነ በሳምንት በ15 ቀን በ15 ቀን አድርገን ፀጉራችን ላይ አፕላይ ካደረግነው ከመገብነው ጥሩ ነገር ከሰጠነው ደግሞ ይሄ አሁን ያሳየኋቸው ነገር በቤታችን በኢዝሊ ገቢም በኢዝሊ ሳንቲምም የምናገኘው ኢንግሪዲየንቶች ስለሆነ እሱን በተከታታይነት ኮንቲኒየስሊ መጠቀም እንችላለን ማለት ስንችል ደግሞ ለውጡን ጊዜ ሂደት እናየዋለን ማለት ነው። ሌላው እዚህ ጋር ሜንሽን ላደርግላችሁ የምፈልገው ይሄ ለእኛ ለሴቶች አይደለም። ይህንን ውህድ ለልጆቻችሁም ውህድ ይሄ ውህድ ይሆናል። በደንብ አፕላይ ያደርጋል። ያውም በጣም
በጣም በተለየ ሁኔታ በተለይ ለልጆች አፕላይ ብናደርገው እድገቱን ከጤናማነቱ ከልጅነታቸው ጀምሮ እንዲያድግ ይረዳናል ማለት ነው። ጤናማነቱን ጠብቆ ማለት ነው። ከዚህ በተጨማሪ ደግሞ ለወንዶች ይሄ ውህድ ራሱ ለወንዶች ይሆናል። ወንዶች ፀጉራችሁ እንዲወፍር ውበት እንዲኖረው ሻይን እንዲያደርግ እና በተለያየ መንገዱ ዝም ብሎ አጭር አድርገን ስለምንቆረጠው ብቻ ሳይሆን ተገቢውን ምግብ መመገብ ስላለብን ወንዶችን ብትጠቀሙ፣ ልጆችን ብትጠቀሙ፣ ሴቶችን ብትጠቀሙ ስል በትህትና እንግዲህ እነግራችኋለሁ ማለት ነው። ይሄንን ውህድ በቤታችሁ በደንብ እያዘጋጃችሁ እንድትጠቀሙበት ስል በትህትና ጠይቃለሁ። ውህዱን በምንፈጭበት ጊዜ ቅድም ዱቄት ሆኖ ፀጉራችን ውስጥ ተሰግዝጎ ለመውጣት ያስቸገረናል ብዬ ያልኳችሁን ሀሳብ ውህዱን ስናዋህደው በደንብ አድርገን ካዋሃድ ነው ከተልባው ጋር ያ የተፈጨው ዱቄት ፀጉራችን ሊሰገሰግ የሚችለው የተፈጥሮ ይሄ የሞሪንጋው ዱቄት እንትን ይላል ማለት ነው። በደንብ ስለሚዋሃድ እና በደንብ ስለሚፈጭ ያው ስሙዝ ሆኖ ፀጉራችን ላይ አፕላይ እንዲያደርግ ይደረግናል። መፍጨቱና በደንብ በማዋሃዱ ይጠቅመናል ማለት ነው። ውህዳችን በበቂ ሁኔታ በጥሩ ሁኔታ ተዘጋጅቷል ማለት ነው። እንቀባለን ብዬ ያዘጋጀሁበት እቃ አለ። ወደዛ እቃ እንገለብጠዋለን። በጥሩ መልኩ ላችሁ እዚህ ጋር እናንተም እንድታያችሁ ቀረብ አድርግላችኋለሁ። በጥሩ መልኩ እንደዛ አድርገን አዘጋጅተን እቃዬ ስለሞላች አይተኝ መፍጫው ላይ እዚህ ጋር ተውሁና አፕላይ ለማድረግ እዚህ ጋር እናደርጋለን ማለት ነው። ይህንን በጥሩ መልክ አዘጋጅተን ከጨረስን በኋላ ቅድም መግቢያችን ላይ ደግሞ የፊታችንን ውህድ በተፈጥሯዊ መንገድ እንዴት እንንከባከባለን፣ ምን አይነት ማስክ ብናደርግ፣ ምን አይነት ተፈጥሯዊ ውህድ ብናደርግ ጥሩ ግሎ የሚያደርግ ፊት፣ ጤናውን የጠበቀ ቆዳ እንዴት ይሰጠናል የሚለውን ነገር መግቢያችን ላይ ሜንሽን አድርጌላችኋለሁ። ወደዛ አዘገጃጀት ደግሞ እናልፋለን ማለት ነው። ቅድም እንደጠቀስኩላችሁ የተለያየ ውህድ በቤታችን ማዘጋጀት እንችላለን። የመጀመሪያው የኢንትሮዳክሽን ቪዲዮ ላይ በምንሰራ ጊዜ የተለያየ ቆዳ ታይፕ አለ። ደረቃማ ወይም ደግሞ ይሄ ኢዝሊ ሃይድሬትድ የማይሆን ነጭ የሚሆን ሃይድሬሽን የሚፈልግ ሃይድሬት የሚያደርግን ውህድ ኒውትረንት የሚፈልግ ቆዳ አለ። ወዛማ ቆዳ አለ በጣም ሴንሲቲቭ ብዙ ብጉሮችን፣ ጠባሳዎችን፣ ጥቁረቶችን፣ ማዲያቶችን የሚያስተናግድ ደግሞ ሴንሲቲቭ የሆነ ስኪን አለ። ሶስተኛ ላይ የምናገኘው ደግሞ ኮምቢኔሽን ስኪን ነው። ኮምቢኔሽን ስኪን ማለት ደግሞ ደረቅና ወዛማ የተቀላቀለ ማለት ነው። በተለያየ መልኩ የተለያየ ሰው ላይ የደረቅና የወዛማ ፓርት ሊለያይ ይችላል። አሁን በአብዛኛው ግን የምንጠቅሰው ይሄ ቲ ፓርታችን ወዛማ የሆነ ከዛ ደግሞ እዚህ አካባቢ ደግሞ ደረቅ የሆነ ቆዳ በአብዛኛው የምናየው ይሆናል ማለት ነው። አሁን በቤታችን ዛሬ የምናዘጋጀው ውህድ ለሶስቱም አይነት ታይፕ ቆዳ የሚሆን ነው ማለት ነው። በውስጡ እርድ ይኖረዋል፣ የሽምብራ ዱቄት ይኖረዋል ተደባልቆ እሱን ከማር ጋር አሽተን ማስክ እንሰራለን። በተፈጥሮ ውስጣችን ላይ በጣም ግሎ እንዲያደርግ ብራይትነስ ክሬት እንዲያደርግ የሽምብራም ዱቄት ደግሞ ብራይትነስ እንዲያመጣ የተለያየ ነጥብጣብ ጥቁረቶች ካሉ ደግሞ በፊታችንን እሱን በጊዜ ሂደት እንዲያጠፋልን ይረዳናል ማለት ነው። ፊታችን እንዳይቆጣ እንዲያደርግ የተቆጣውን ፊት ደግሞ እንዲያረጋጋ ቅድም ልክ ወዛማ ለሆነ ቡግር በሚወጣባቸው ፊቶች ይሄ የእርድና የሽምብራ ውህድ ፊታችን ግሎ እንዲያደርግ በዛ ላይ ደግሞ ቁጣማ የሆነውን ፊት ደግሞ እንዲያበርድና ያው ሃይድሬሽኑን ጠብቆ ኩል የሆነ የፊት ቆዳ ይፈጥርልናል ማለት ነው። የቲዩምሪክ እና የሽምብራ ዱቄት በቀላሉ ወይም ደግሞ በቀላል መንገድ ይሄን ያህል ጥቅም ይኖራቸዋል። እንደነዚህ አይነት ፊታችንን በሂደት ለመንከባከብ በሳምንት 3 አፕላይ ብናደርገው ወይም ደግሞ በሳምንት 2 እረፍት በምንኖርበት ጊዜ ቅዳሜና እሁድ ላይ አፕላይ አድርገን ኮንቲኒየስሊ ብናደርገው ፊታችን ላይ በደንብ ለውጥ እናይበታለን ማለት ነው። ያው ቅድም እንደገለጽኩላችሁ ፀጉርም ውህድ የፊትም ውህድ በናቹራል መንገድ ሁለቱንም በናቹራል መንገድ በምናደርግበት ጊዜ ጊዜው ረዘም ይላል። ለውጡን ለማየት ኮንቲኒየስሊ አፕላይ ማድረግ መቻል አለብን። እድገትም ሊሆን ይችላል፣ በፀጉር ጤናማ መሆኑን ሊሆን ይችላል። ግን ጊዜ ሂደት ይፈልጋል። አሁን ይሄ ኬሚካል የለውም። ኬሚካል ፍሪ ስለሆነ በተፈጥሯዊ መንገድ ስለሆነ የምንከተለው ያንን ተፈጥሯዊ መንገድ ደግሞ ተፈጥሮ ደግሞ ሂደትን ትፈልጋለች። ቀስ ብላ ነው ለውጥን የምታመጣው ማለት ነው። ስለዚህ ሳንሰለች በደንብ ኮንቲኒየስሊ የሆነ ኮንሲስተንት የሆነ
ኮንሲስተንትሊ በደንብ አፕላይ ብናደርገው ለፀጉራችንም የተዘጋጀውን ውህድ ለቆዳችንም ጥሩ የሆነ ለውጥ እናይበታለን ማለት ነው። እዚህ ጋር አንድ ቲፕ የማደርጋችሁ ነገር የቆዳ በተለይ የፊታችን እና የአንገታችን ቆዳ ጤናማነቱን ለመጠበቅ የተለያየ ውህድ በቤታችን እናዘጋጃለን። ያው እናንተ ልታዘጋጁ ትችላላችሁ። እንግዲህ ኮሜንት ሴክሽን ላይ ይሄም ይጠቅማል፣ ይሄንን ለውጥ አግኝቼበታል የምትሉት ውህድ ካለ ኮሜንት ሴክሽን ላይ ማሳወቅ ትችላላችሁ። ቱ ዌይስ ነው እንማማርበታለን ማለት ነው። እኔም ያንን ሰርቼ አፕላይ አድርጌ እንድሞክረው ትረዱኛላችሁ ማለት ነው። ግን እዚህ ጋር ቲፕ የማደርጋችሁ ነገር ውህድ ብቻ ስለተጠቀምን ተፈጥሯዊ መንገድን ብቻ ስለተከተልን የፊታችን ቆዳ ሊያምርልን ወይም ደግሞ ጤናማ ሊሆን አይችልም ማለት ነው። አመጋገባችን ሞር ወደ ቬጂቴሪያን አትክልቶችን ማብዛት ይኖርብናል። በተለያየ ቪዲዮዎች ይዤላችሁ ይመጣሉ እንዴት ከፊት ቆዳ ጋር የተገናኘ እንደሆነ ሳይንሱም እንዴት እንደሚል ፕላስ ደግሞ እኔም ተጠቅሜበት ለውጥ ያመጣውን ደግሞ ኮንቲኒየስሊ ላይፍ ስታይል ላይ አፕላይ አድርገው ለውጥ ያየሁበትን መንገድ ደግሞ አሳያቸዋል። የምግብም ሊሆን ይችላል፣ የተለያዩ ጤናማ ጁሶች እንዴት ዲቶክስ አድርገን እንዴት ለቆዳችን የተለያዩ በተፈጥሯዊ መንገድ ኢዚሊ በርካሽ ለምግብ ፐርፐዝ የምንገዛቸው ኢንግሪዲየንቶች እንዴት ለቆዳ ደግሞ በተለያየ መንገድ በጁስ መልክ በጥሬ ሆኖን ስንጠቀመው የሚለውን ነገር እንዴት ደግሞ እሱን ደግሞ እንመጣበታለን። እሱን አዘጋጅቼ አሳያችኋለሁ ራሴ የምጠቀመው ነገር ስለሆነ ማለት ነው። ግን ከዚህም በተጨማሪ ግን ውሃ ምን ያህሎቻችን ነው በቀን ውስጥ በቂ የሆነ ውሃ የምንጠጣው? ሰውነታችን በቂ የሆነ ውሃ የሚያገኘው ማለት ነው። በዋነኝነት ለቆዳችን ጥራት ደግሞ ውሃ በጣም አስፈላጊ ነው። እዚህ ጋር ሁላችሁም ነው የምላችሁ። አክቹሊ ሴቶች ያው አብረን እንደዚህ ውበትን ለመጠበቅ በእኛ እድሜ ያላችሁ ወንዶችም ልትሆኑ ትችላላችሁ እና ለሴቶችና ለወንዶች የምመክረው ምን ያህል ውሃ እንጠጣለን በቀን ውስጥ። አክቹሊ ሳይንሱ የሚያዘን አለ፣ የሕክምና ባለሙያዎች የሚሉን አድቫይስ አለ። በቀን አንድ ጤናማ ሰው 2 ሊትር ውሃ መጠጣት አለበት። ሰውነታችን የሚያስፈልገው ውሃ ነው። ለተለያዩ የቦዲ ፓርታችን ዲስትሪቢዩት የሚያደርገው ፕላስ ደግሞ በከፍተኛ ሁኔታ ይሄ ከቆዳና ከፊት ጋር የተገናኘ ከፍተኛ ጥቅም ነው የሚሰጠው። በቃ ተጠቀሙበት እና የውሃን ለውጥ በቃ ታዩበታላችሁ። እንዴት በቃ ሃይድሬትድ እንደሚሆን እንዲህ ስትነኩት እንዴት በቃ እንደሚለሰልሳችሁ እንዴት እድሜውን በጠበቀ መልኩ መልካችን እንደሚያረጅ ወይም ደግሞ ፊታችን እንደማያረጅ እንደማያረጅ ታዩበታላችሁ ማለት ነው። ስለዚህ ፊታችንን በደንብ የተለያዩ ውህዶች መጠቀም ጥሩ ነው። ጤናማ መንገዶችን መከተል ጥሩ ነው። ሞይስቸራይዘር መጠቀም፣ ሰንስክሪን መጠቀም ትክክል ነው። ግን ከዛ በተጨማሪ ደግሞ ውስጣችን ንጹህ ሲሆን ውስጣችን በቂ የሆነ ውሃ ሲያገኝ ነው የፊታችን ቆዳ ብራይት የሚሆነው ውበት እንዲኖረው የሚሆን ሰው በተለያየ መንገዶች ቆሻሻዎች ይወጣሉ። በላብ ይሆናል፣ በሽንት እና በተለያየ መንገድ ስለሚወጣ ስለዚህ ያንን ቆሻሻ ደግሞ እንዴት ነው ዲቶክስ የምናደርገው? ስለዚህ ቤዚካሊ የተለያየ ዲቶክስ ከምናደርጋቸው ጁሶች በተጨማሪ ወይም ደግሞ ከሱ በተጨማሪ ውሃን ግን በተከታታይ ጤናማ የሆነ መንገድ ተከትላችሁ እሱን ጠጥታችሁ ተጠቅማችሁ ለውጥ እንደምታዩ እርግጠኛ ነኝ። እንደዛ ተጠቀሙ። የማትጠቀሙ ሰዎች ለሁለታችንም ይሆናል፣ ለሴትም ለወንድም ማለት ነው። ለውጡን ታዩታላችሁ። በተለይ ወዛም ፊት ላላችሁ፣ በጣም ሰንሴቲቭ ፊት ላላችሁ፣ ደረቅ ፊት ላላችሁ እና ሁለቱ ናቸው በጣም ሴንሴቲቭ የሚሆኑት። ደረቁም ኢዝሊ ወዝ አይኖረውም፣ ሰው ይላላጣል፣ ቆዳችን ይፋፋቃል፣ ዴድ ስኪናችን ይበዛል ማለት ነው። ወዛማ ስንሆን ደግሞ አላስፈላጊ ወዝ ፊታችን ላይ የመጣ ደግሞ የተለያዩ ብጉሮችን፣ ማዲያቶችን፣ ጥቁረቶችን ፊታችን ላይ እንዲከሰት ያደርጋል ማለት ነው። ለዚህ መድኃኒቱ ውሃ ነው። ውሃ አብዝቶ መጠጣት ከ2 ሊትር በላይ ብንችል እንጠጣለን። ግን በቂውን የሆነ 2 ሊትርን ግን በቤታችን ውስጥ እሱን አዘጋጅተን እንጠጣለን ማለት ነው። ደግሞ ቤታችን ውስጥ በምንሆን ጊዜ ውስጡ ቫይታሚን ሲ እንዲኖር ቫይታሚን ሲ ደግሞ በተለያየ ቪዲዮ እኔም አሁን መጣበታለሁ ርዕስ ወደ ሌላ እንዲሄድና ቫይታሚን ሲ እንዴት ለፊታችን ግሎ እንዲያደርግ እንዴት እንደሚረዳን በቃ ጥራቱን እንዲጠብቅ የተለያዩ ዳርክ ስፖቶችን እንዴት እንደሚያጠፋ የሚለውን ነገር ደግሞ በተለያየ ቪዲዮ ደግሞ በሌላ ቪዲዮ ፊትን ተኮር አድርጌ በሚሰራ ቪዲዮ ደግሞ ይዤላችሁ እመጣለሁ። ግን ለዛሬ ውሃ በደንብ አብዝታችሁ ጠጡ። ውሃ ጤናማ ነው። ስኳር ነገር ቀንሱ። ስለዚህ ፊታችን ላይ በቃ ይሄ ጣፋጭ ነገር የብስኩቶች ሊሆን ቾኮሌቶች እና እንደዚህ የምትጠቀሙ ሰዎች ስፔሻሊ ወዛም የሆነ ፊት ያላችሁ እሱን አቮይድ አድርጋችሁ ውሃን ግን ኢንስቴድ ተጠቅማችሁ ለውጥ እንደምታገኙበት አልጠራጠርም ማለት ነው። የተጠቀማችሁ ሰዎች እንግዲህ በኮሜንቱ አሳውቆኝ ለውጥ ካያችሁ
ከዛም በተጨማሪ ደግሞ ሌላ ኤኒ ጥያቄ ኤኒ ኮስችን ሪሌትድ ከሆነ ኮሜንት ሴክሽን ላይ ብትተውልኝ መልስ ለመስጠት እንትን እላለሁ ማለት ነው። ሶ ውሃ እየጠጣችሁ ነው። አሁን ላይ ውሃ እዚህ ጋር እያዘጋጀው ለእናንተ ውህድ እያዘጋጀሁኝ ያዘጋጀሁት ውሃ በሎሚ ነው። ሶ በቤታችን በምንሆን ጊዜ ሎሚ ኢዝሊ ስለምናገኝ በየቀኑ ለጨጓራ ህመምም እንዳይሆንብን በአንዳንድ ጊዜ ውሃን በሎሚ አድርገን ስንጠጣ ለፊታችን ቆዳ የተለየ ጥቅም በቃ ጤናማ ያደርግልናል ማለት ነው። እመኑን በናቹራል ሬሜዲ ፊታችንን፣ ቆዳችንን፣ ፀጉራችንን እንዴት እንደምንጠብቅ የሚል ቪዲዮ ነው ወደ እናንተ ይዤላችሁ የመጣሁት። ሰው ይሄንን ቪዲዮ ላይክ እያደረጋችሁ እንድትከታተሉን እንጠይቃለን። በዚህ በተጨማሪ ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እና የደወል ምልክቷን እንድትጫኑ የተለያዩ ቪዲዮዎችን ስንጫን ኢዝሊ ወደ እናንተ ጋር እንዲደርስ ይረዳችኋል ማለት ነው። ሶ ተከታተሉን። ወደፊት ውህዳችን እንሄዳለን ማለት ነው። ሶ ተመልሰናል። ለፊታችን እዚህ ጋር ይሄንን ውህድ ያዘጋጀ ነው እርድና ቅድም ሜንሽን እንዳደረግኩላችሁ የሽምብራ ዱቄት ነው። ይህንን ውህድ ሁሌም የተለያዩ ውህዶችን አገኛለሁኝ። የማገኘው ከሰብለ ቢዩቲ ቴራፒ ነው። ሰው ሰብለ ቢዩቲ ቴራፒ አትላስ መብራት አካባቢ ታገኟታላችሁ። እሷ ጋር ሄዳችሁ የተለያየ በናቹራል የሚሰራ ሬሜዲዎችን እንደነዚህ አይነት የሽምብራ በዱቄት የሩዝ የተለያየ በቃ እንደየፊታችን ታይፕ የምታዘጋጃቸው በተፈጥሮ መንገድ የተዘጋጁ ስክራቦች አሉ። ሌላ ደግሞ ውህዶች አሉ ለፊታችን ትሪት የምናደርግበት። እሷ ጋር ታገኛላችሁ። እሷ ጋር ሄዳችሁ ከእሷ ኮሌክት አድርጎ የተለያየ የፊት አድቫይስ የምትሰጣችኋለች እና ሰብለ ቢዩቲ ቴራፒ ነው። ሁሌም እንደ ሁልጊዜው ሰብልዬ በጣም ቴንክ ዩ ሶ ማች ላልተቋረጠ ምክርሽ፣ ላልተቋረጠ አድቫይስሽ በጣም ነው ማመሰግንሽ ማለት ነው። ይሄ ሰው የእርድና የሽምብራ ዱቄት ያመጣሁትኝ ከእሷ ጋር ነው። ይሄንን መጠነኛ ለፊታችንና ለአንገታችን ፓርት ሁሌም ደግሞ እዚጋ ማስተዋል ያለብን ፊታችንን በምንጠቀም ጊዜ አንገታችንን ሁሌም እንዳይረሳ ሁሌም አፕላይ ሞይስቸራይዘር አፕላይ ስናደርግ አዘ ሴም ታይም አንገታችን ላይ አፕላይ ማድረግ አለብን። ሰንስክሪንም አንገታችንና ፊታችን ምክንያቱም የማይነጣጥሉ ነገሮች ናቸው። ሰው ፊት ለፊት ስንቀር እኩል ነው የሚታየው አንገታችንም ፊታችንም ማለት ነው። ሁሌም ስንንከባከበው አንገታችንን ፊታችንም አዘ ሴም ታይም እኩል መንከባከብ አለብን ማለት ነው። የቀይ መደባለቂያ ላይ ከማሮ ጋር ማዋሃድበት ላይ የሚበቃኝን የሽምብራ ዱቄት እና የእርድ ዱቄት እዚች ጋር አደርጋለሁ። ለአንገቴም ለፊቴም በቂ የሚሆነው ማለት ነው። እዚህ ጋር ደግሞ የተፈጥሮ ማር አለኝ። እነዚህን ማር ይሄንን ማር አይ ቲንክ ይታያቸዋል ብዬ አስባለሁ። ይሄንን ማር የሚበቃውን ማር ደግሞ ያለው ጥቅም እንግዲህ ለእናንተ አይነገርም፣ ሁላችሁም ታውቁታላችሁ ብዬ አስባለሁ። አንቲባክቴሪያ አለው። ፊታችን ላይ የሚገኙ የተለያየ ፈንገሶች ሊሆኑ ባክቴሪያዎች ሊሆኑ ይችላሉ። በቃ እንዴት ነው ውህዱ ጽድት ነው የሚያደርገው ማለት ነው። ይህንን ውህድ ቅድም እንደጠቀስኩላችሁ በበቂ ጊዜ ወይም ሁኔታዎች በሳምንት 3 ብንችል ባንችል ደግሞ በሳምንት 2 ደግሞ ካልቻለን ደግሞ በሳምንት 1 እንኳን ይህንን ውህድ እያዘጋጀን በቤታችን እንድንጠቀም ስል ጠይቃችኋለሁ ማለት ነው። ጥሩ ለውጥ እናገኛለን። ይህንን ውህድ በደንብ አድርጌ እናደርገዋለሁ። ዱቄቱ እንዳይወፍርና ስቀባው ደግሞ በደንብ እንዲዋሃድልኝ ትንሽ ማር ውህዱ በደንብ እንዲሄድልኝ ማለት ነው። እዚህ ጋር ይታያቸዋል ብዬ አስባለሁ። በቂ የሆነ ውህድ ለፊቴም ለአንገቴም የሚበቃኝን ውህድ አዘጋጅቻለሁ ማለት ነው። ይህንን ይመስላል ይታያቸው ማለት ነው። ውህድ ሲዘጋጅ ይህንን ውህድ ወደ መቀባቱ እንሄዳለን ማለት ነው። መጀመሪያ ከፀጉራችን እንጀምራለን። ይህን ዘንድ ደግሞ ወደፊታችን እንቀጥላለን። አብራችሁን ቆዩ። ይህንን ዩቲዩብ ቻናል ሪቾ ላይፍ ስታይል የተባለውን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቤተሰብ እንድትሆኑ እንድታበረታቱን እና በተለያዩ ቪዲዮዎች ወደ እናንተ ጋር እንደምንመጣ
ያው ብርታት እንድትሰጡን ብለን ስንል በትህትና እንጠይቃለን። ሰብስክራይብ አድርገው ሰው ወደ አቀባቡ እንሄዳለን። ፀጉራችንን ሬዲ አድርገናል፣ አበጥረን አዘጋጅተነዋል። ወደ አዘጋጀነው ውህድ እንሄዳለን ማለት ነው። ውስጡን ሽት እያደረግን ወደ ውስጥ እንዲገባ ይረዳናል ማለት ነው። ማሳጅ እያደረግን ከመቀባታችን በፊት መጀመሪያ ቆዳችንን ውስጡን እንቀባል። አንድ ላይ ሚክስ አድርገን ማሳጅ እናደርገዋለን ማለት ነው። በቂ ለኔ ያዘጋጀሁት ነው። እሱም መጨመር ጭንቅላታችን ላይ በደንብ እንዲዋሃደና ወደ ጭንቅላታችንም በደንብ ሰርጎ እንዲገባ በደንብ አድርገን ማሳጅ እናደርገዋለን ማለት ነው። ውስጥ ስለቀባሁት እዚህ ጋር በደንብ ሙቀት እንዲያደርግና ስቲም እንዲያደርግ ደግሞ ስቲክ እናፍነውና ለ45 ደቂቃ ወይም ደግሞ ለ1 ሰዓት ያህል ፀጉራችን ላይ እናቆየውና እንታጠባለን ማለት ነው። በደንብ ቅድም ጀምሮ ስቀባ ጀምሮ ማሳጅ አድርጌዋለሁኝ በደንብ ቆንጆ አድርጌ ወደ ውስጥ ልገባ ፀጉሬንም በደንብ አፕላይ አድርጌዋለሁ፣ አዳርሼዋለሁ ሁሉም ላይ። ስለዚህ አሁን ደግሞ ሙቀት እንዲኖረው ወይም ደግሞ በደንብ በሙቀት በስቲም በደንብ ወደ ውስጣችን እንዲገባ ፀጉራችንን እንዲያገኘው ደግሞ ሙቀቱን በላስቲክ እናፍነዋለን። እንግዲህ አብራችሁን ቆዩ፣ ሰብስክራይብ አድርጉ። አሁን ደግሞ ይሄንኛው የፀጉራችንን ኦልሞስት እጄ ታጥቤ ስመለስ ደግሞ ፊታችንን ስክራብ አፕላይ እናደርጋለን ማለት ነው። ሰብስክራይብ ላይክ እያደረጋችሁ እንዳይረሳ። ቤተሰብ ሆኖ ሪቻው ላይፍ ስታይል ይቀጥላል ማለት ነው። እጃችንን ታጥበን ተመልሰናል ማለት ነው። ፀጉራችንን ቅድም እንደተቀባ ነው ያው ውህዱን ተቀብተናል። በላስቲክ እናፍነውና ለ45 ደቂቃ ያህል እናቆየዋለን ማለት ነው። ለምን ስቲም ያደርግልና ስንቀባ ሁላችሁም ነው የምላችሁ፣ ስንቀባው ራሱ ፊል እናደርገዋለን። በእውነት ነው የምላችሁ ፀጉራችን በላዩ ላይ ገና ሳንታጠቡ ራሱ ውፍር ሲል ሄቪ ሲሆንና ቮሊዩም ሲኖረው አለ አይደለ? ሲሰራ የሚያምር ፀጉር እጃችን ላይ ዛላው ከበድ የሚል ማለት ነው። እንደሱ አፕላይ እናደርጋለን ማለት ነው።
እንዳልካችሁ እንግዲህ በቃ ውህዱን ለ45 ደቂቃ ወይም ደግሞ ለ1 ሰዓት ያህል ፀጉራችን ላይ አቆይተን እንታጠባለን ማለት ነው። ከዛ አሁን የምንገባው ደግሞ ወደ ፊታችን ለፊታችን ያዘጋጀ ነው ውህድ ነው። የቅድም ያዘጋጀ ነው የሽምብራ የእርድ ከማር ጋር ሚክስ አድርገን ያዘጋጀ ነው ለፊታችንና ለአንገታችን። ትንሽ አይ ቲንክ ማሩ ሞቅ አድርጌው ነበረ በውሃ ቀጠን እንዲል ውህዱ እንዲሄድልኝ ስሙዝ ሆኖ ትንሽ ወፈር ብሎ ነበር፣ በርዷል። አዳርሸዋለሁ ማለት ነው ፊቴ ላይ። በቀረውን ደግሞ እዚህ ጋር ቅድም ሜንሽን ያደረግኩላችሁ ነገር ውህዱ በደንብ ስሙዝ ሆኖ እንዲሄድና አፕላይ ለማድረግ እንዳያስቸግረን ትንሽ ለብ ያለ ውሃ ካዘጋጀን ለብ ያለ ውሃ ከጨመርንበት ኢዝሊ በደንብ ውህዱ ይሄዳል ማለት ነው። እኔ ማሩን ትንሽ ቀለጥ አድርጌም ስላቆየሁበትኝ ነው ቀዝቀዝ ብሎ ያው ስሙዝ ሆኖ ያልሄደና የወፈረብኝ ማለት ነው። እና እሱን እንደዛ አደርጋችሁ ማለት ነው። እንደዚህ አድርጋችሁ ግዴታ ደግሞ ብሩሽ አያስፈልገንም። እጃችን ንጹህ ብቻ መሆን ያለበት። ፊታችንን ክሊንዝ ካረግነው በኋላ ክሊንዝ በምናደርግበት ሳሙና ሊሆን ይችላል፣ ክሊንዘር ሊሆን ይችላል። እሱ አድርገን መቀባት እንችላለን ማለት ነው በእጃችን። ብሩሽ ካለን ደግሞ እንደዚህ በብሩሽ አድርገን ማዳረስ ነው ማለት ነው። አያችሁት አይደል? ቅድም ፊቴን ስቀባ የነበረው ስሙዝነስ እና አሁን በጣም ነው የሚለያየው ማለት ነው። ኢዝሊ ለመዳረስ ያመቸ ነው። ታዩት እዚህ ጋር ፊቴ ላይም በደንብ አፕላይ አድርጌበታለሁ ከዳር እስከ ዳር። አንገቴን ማረሰውኝም በደንብ አንገቴንም ከዳር እስከ ዳር አድርጌ አድርገዋለሁ። ለፊቴ አክቹሊ ከ10 እስከ 15 ደቂቃ ብናቆየው በቂ ነው። ራሱ ድርቅ ይላል ሲይዘው ማለት ነው። ራሱ ውህዱ ድርቅ ሲል እሱም እንደ ስክራብ እንደምናደርገው በደንብ ጄንትሊ ማሳጅ እያደረግነው ከውሃ ጋር ለብ ካለም ውሃ ጋር ሊሆን ይችላል፣ ቀዝቀዝ ካለ ውሃ ጋር አድርገን እንግዲህ ክሊንዝ እናደርገዋለን ማለት ነው። ክሊንዝ ስናደርግ መጀመሪያ ፊታችንን በሳሙናም ቢሆን በክሊንዘርም ከተጠቀምን በኋላ ይሄንን በውሃ ብቻ ከታጠብን በኋላ ይበቃናል ማለት ነው። ከዛ ወደ ሞይስቸራይዘር እንሄዳለን። ማታ ከመሸ ደግሞ የምንቀባቸው ቅባቶች ካሉ ደግሞ ወደዛም መሄድ እንችላለን ማለት ነው። እዚህ ጋር ማሳጅ አድርገን ከ10 ከ15 ደቂቃ በኋላ ታጥበን እንመለሳለን። ታዩታላችሁ። ይህንኛው ፀጉሬ ግን የሚቆየው ኦልሞስት ለ40 እና ለ45 ደቂቃ ስለሆነ ለ40 እና ለ45 ደቂቃ አቆይቼ ፊቴንም ታጥቤ ከዛ በኋላ ደግሞ ፀጉሬንም ታጥቤ እንግዲህ ያለውን ለውጥ ለእናንተ መጥቼ አሳያችኋለሁ ማለት ነው። ይሄንን ፔጅ ሪች ዮር ላይፍ ስታይል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ የተለያዩ ቪዲዮዎች እንዲደርሳችሁ ደግሞ የደውል ምልክቷን እንድትጫኑ ስንል በትህትና እንጠይቃለን። ሌላው ደግሞ ይህን ቪዲዮ ለብዙ ተደራሽ እንዲሆን ላይክ እያደረጋችሁልን ቤተሰብም እንድትሆኑ ስንል በትህትና እንጠይቃለን ማለት ነው። አብራችሁን ቆዩ፣ ተከታተሉ። ለውጡ መጨረሻ ላይ ደግሞ ያገኘሁትን ሪዛልት እንዴት እንደሆነ ፀጉሬ ላይም ትመለከቱታላችሁ ማለት ነው። ታጥበን ተመልሰናል፣ ጨርሰናል። ትንሽ ጊዜ ወስዶብኛል። ያው እንዳልኳችሁ ሁሉንም ይሄ ሞሪንጋ በይዘቱ ትንሽ ፀጉር ላይ የመሰግሰግ ባህሪ አለው። ስለዚህ እሱን ለማበጠር እና መጨረሻ ላይ በደንብ በቃ መውጣት ስላለበት መራገፍ ስላለበት ትንሽ ጊዜ ወስዶብኛል። ያው እናንተም ስትሞክሩት ግር እንዳይላችሁ ነው። ትንሽ ጊዜ ይወስዳል፣ ግን ጥሩ ነው ለፀጉር እና አሁን እንደምታዩት ፊል ልታደርጉ ትችላላችሁ በራሳችሁ ስትሞክሩት ማለት ነው። በጣም ፀጉራችሁ ይወፍራል፣ ክብደቱ ራሱ ሄቪ ይሆናል እና ጤናማ ፀጉር ስታበጥሩት ራሱ ታጥባችሁ ስታበጥሩት ራሱ የሚወጣው ተነቃቅሎ የሚወጣው ቁጥር ራሱ ወይ ብዛት በጣም ነው የሚያንሰው። ከዚህ በፊት ዝም ብለን ኖርማል ቅባት ተቀብተን ስንታጠብ ብዙ ሊወጣብን ይችላል። እንደያ ፍሪዝ አድርገ ነው ምን አድርገ ነው። ግን
ይሄ ኖርማል ፍሪዝ የተደረገ ፀጉር ላይ ነበር የቀባሁት እና አወጣጡ ራሱ በጣም ይቀንሳል። ሶ ኮንሲስታንት ቅድም እንዳወራ ነው ኮንቲኒየስሊ ኮንሲስተንትሊ በደንብ አድርጋችሁ ተጠቀሙት። ለውጥ ታዩበታላችሁ። በተለይ ለልጆች ፀጉራቸው አላድግ ላለ እዚህ አካባቢ አልሞላ ላለ ልጆች በደንብ አድርጋችሁ ተጠቀሙት። ለውጥ ታገኙበታላችሁ። በዛ ላይ ከቁመትም ባሻገር ቅድም እንዳወራ ነው ሄልዚ ጤናማ ሲታይ ቆንጆ ይሄ ውፍር ያለ እና በፔስትራም እሳትን በምንሰራበት ጊዜ ውበቱን እየጠበቀ ይሄድልናል ማለት ነው። እና አሁን በቃ እንደዚህ ታጥቤ የጨረስኩትን እንግዲህ ሁላችሁም ይስማማናል ብላችሁ የምትሉትን ቅባት ኦይል ልታደርጉበት ትችላላችሁ። አሁን ለጊዜው ይሄ ቅባት ነው ከታያችሁ እጹብ ሄር ኦይል ይላል። በውስጡ ሬት አለው፣ ቅርንፉድ አለው፣ ሮዝመሪ አለው እና ዝንጅብል አለው። እና ይሄንን ቅባት እየሞከርኩት አይ ቲንክ ኦልሞስት አንዱ አልቆ እዚህ አካባቢ ደረጃ ላይ ደርሻለሁ። ጥሩ ለውጥ አለው ብዬ አስባለሁ። ትንሽ ወዛማ ያደርጋል፣ ግን በመጠኑ ለስራም ሳስይዘው እንዳያስቸግረኝ ጀስት አበስ ነገር አደርገውና 2 ቦታ ሾርባ ሰርቸው አድራለሁኝ። ከዛ በተጨማሪ ደግሞ ፊታችንንም 10-15 ደቂቃ አካባቢ አቆይተን ታጥበነዋል። ከፀጉሬ በፊት ነው በደንብ የታጠብኩትኝ። ያው ካሜራው ላይ እንደሚታያችሁ ቀረብ ብዬ ለማሳየት ሞክራለሁኝ። ፊቴ ጥርት ብሏል፣ ፍትት ብሏል። ግን ያው በደንብ ሞይስት መደረግ ስላለበት አለብኝ። አሁን ኦልሞስት ወደ አመሻሹ አካባቢ ነው። ከዚህ በኋላ ወደ ውጭም ስለማልወጣ የምጠቀመው ማታ ማታ ላይ ሺያ በተር ነው። ሺያ በተር በደንብ ለቆዳችን ልስላሴ፣ ሌላ አይነቶች ነገሮች ለሚፈጥሩ በተለይ ይሄ ሺያ በተር ግን ለደረቃማ እና ለእንደኔ አይነቱ ኮምቢኔሽን ስኪን ነው የሚሆነው። እዚህ ጋር ወዛም ሆኖ እዚህ ጋር ደረቅ ላይ ሆነ ፊት ሺያ በተር ይስማማኛል። ለረዥም ጊዜ ነው የምጠቀምበት ለቆዳዬ አስወላስ ለፀጉሬም በደንብ ነው ፀጉሬንም ሃይድሬትድ የሚያደርገው በደንብ ነው ሞይስት የሚያደርገው። ስለዚህ ይሄንን ነው የምጠቀመው። ግን ወዛማ ፊት ላላችሁ ሰዎች አይመከርም። የሺያ በተር በጣም ኦይሊ ስለሆነ ጭራሽ ወደ ቡግር ያወጣብናል እና ቡግር ያወጣባቸዋል። ስለዚህ እንደነዚህ አይነት ሞይስቸራይዘር ሳይሆን ዴይሊ ወይም ደግሞ በናይት ታይም ሩቲን የምንጠቀማቸው ሞይስቸራይዘሮችን ብንጠቀም ፕላስ ደግሞ ቀን ቀን ሰንስክሪን ከማድረጋችን በፊት ሞይስቸራይዘር የምናደርገው ሞይስቸራይዘር ተቀብተን መተኛት ወይም ወደ መኝታ መሄድ እንችላለን። ሌላ እንደየራሳቸው ሀሳብ የተለያየ አይነት ትሪትመንቶች ቫይታሚን ኢ ሊሆን ይችላል፣ ቫይታሚን ሲ ሊሆን ይችላል። እንደ ፊታችን እንደሰጠነው ደረጃ ትሪትመንት የተለያዩ ትሪትመንቶች ስላሉ እነሱን እየተጠቀምን እንትን እንላለን። ለጊዜው ራሴ የምጠቀምበትን ለማሳየት ቫይታሚን ሲ አንዳንዴ እጠቀማለሁ። ከሌለኝ ግን ጀስት ይሄ የማይቀር ነገር ነው። ክሊንዝ አድርጌ ማስክም የምሰራ ውህድም የምሰራ ከሆነ ውህድ ተቀብቼ ካልሆነም ደግሞ በደንብ ክሊንዝ ካደረኩኝ በኋላ ሺያ በተርን በመቀባት አድራለሁኝ ማለት ነው። በነጋታው ክሊንዝ አድርጌ ሞይስቸራይዘር እና ሰንስክሪንን የማይቀር ግዴታ ነው እና ሁላችሁም ሴቶች ነው፣ ለሁሉም ሴቶች አይደለም ለወንዶችም ጭምር ነው የምመክረው። አክቹዋሊ በዚህ ሰሞን ራሱ ያለው የፀሐይ ግለት እና ሙቀት በጣም አሳሳቢ ደረጃ ነው። እንኳን ፊታችንን ለመጉዳት ሌላም ነገር ያደርጓል ብዬ ነው የማስበው። በጣም ሙቀት ስላለ በጣም ፀሐይዋ ከባድ ስለሆነች፣ ግን ሴትም ሆናችሁ ወንድ ሞይስት ማድረግ አለብን ቆዳችንን። ከዛ በተጨማሪ ደግሞ ሰንስክሪንን መጠቀም አለብን፣ ይከላከልናል። በደንብ ለውጡን ታይበታላችሁ። አሁን ለምሳሌ የተለያየ አይነት የከለር ይሄ ዲስከለሬሽን ካለ ፊታችን ላይ እንዳልኳችሁ እንደጠቀስኩት ይሄ ቡግር፣ አክኒ ሁሉ ነገር ካለ በደንብ በሂደት ከእንደነዚህ አይነት ተፈጥሯዊ ውህዶች በተጨማሪ ኮንቲኒየስሊ ሞይስቸራይዘር እና ሰንስክሪንን በመጠቀም ለውጡን ታይበታላችሁ። ቆንጆ ፊት፣ ጤናማ ፊት ይኖራችኋል ማለት ነው። ስለዚህ ይህንን ሪቾ ላይፍ ስታይል የተባለ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ እንድትሆኑ እንድታበረታቱን ስንል በትህትና እንጠይቃለን። በሌላ ቪዲዮ በሚቀጥለው ሳምንት እስክንገናኝ ድረስ ደህና ሁኑልኝ፣ ደህና ሰንብቱልኝ።